አውቃለሁ ቾክላል ይገባኛል፣ ግን የእግዚአብሔርን ቃል የምንሰማበት ሰዓት ሕይወታችንን የምናተርፍበት እንጂ የምናባክነው ሰዓት የለም። ይሄ ቪዲዮ እስኪ ለብዙዎች የሚጠቅም ስለሆነ በቅንነት ልክ እንደ አማኝ ቪዲዮውን 10 ጊዜ ኮፒ ሊንክ አድርጉ፣ ለ10 ሰው ሼር አድርጉ። እግዚአብሔር በቃሉ ለኛ እንደዚህ ይለናል በትንቢተ ኤርምያስ ምዕራፍ 15 ከቁጥር 19 ላይ ስለዚህ እግዚአብሔር እንዲህ ይላል፣ ብትመለስ እመለስሃለሁ፣ በፊቴም ትቆማለህ፣ የከበረውንም ከተዋረደው ብትለይ እንደ አፌት ይሆናል። እነርሱ ወደ አንተ ይመለሳሉ፣ አንተ ግን ወደ እነርሱ አትመለስም። ለዚህም ሕዝብ የተመሸገ የናስ ቅጥር አደርግሃለሁ። ይዋጉሃል፣ እኔ ግን ለማዳን ካንተ ጋር ነኝና አያሸንፉም። ከክፉም ሰዎች እጅ እታደግሃለሁ፣ ከጨካኞችም ጡጫ እቤዥሃለሁ ይላል። አሜን።